ሰላም የጌታ ጸጋና ሰላም ይብዛላችሁ። የኢየሱስ ክርስቶስ ምሳሌዎች ከነትርጉማቸው ክፍል 8 እናንተ ቪዲዮ ላይክ በማድረግ ብዙዎች ጋር እንዲዳረስ እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ይቆዩ። የኢየሱስ ክርስቶስ ምሳሌዎች ክፍል 8 ከዱቄት የተደባለቀ እርሾ። ማቴዎስ ወንጌል ምዕራፍ 13 ቁጥር 33 ችግሩ ወይም የምሳሌው መነሻ። ከስንዴ ጋር ስለተዘራው እንክርዳድ የተነገረ ምሳሌ ማቴዎስ ወንጌል ምዕራፍ 13 ከቁጥር 24 እስከ 30። ሰይጣን የመንግስቱን እድገት ሊገታ ይችላልን የሚል ጥያቄ አስነስቷል። የዚህ መልስ የእርሾውን አሰራር ወይም ተፈጥሯዊ በማጥናት ነው የሚገኘው። ኢየሱስ ክርስቶስ ይህንን ጥያቄ እንደሚጠይቁ በማሰብ ይህንን በማብራሪያ በምሳሌ መልኩ ገልጦታል። መፍትሄው ወይም ደግሞ ምሳሌው ዳቦ ጌታ በምድር በነበረ ዘመን የነበረ ዋና ምግብ ክፍል እንደመሆኑ በምሳሌው የተጠቀሰው ነገር ህዝቡ በሚገባ ያውቀው ነበር። የቤት እመቤት በየቀኑ ስንዴ እየፈጨች ዱቄቱን ታዘጋጃለች። በዚህ አኳኋን ዱቄት ያዘጋጀች ሴት ዱቄቱን በቀድሞ ዕለት ለዳቦ አብኩታ ከተረፋት ሊጥ ጋር ትለውሰዋለች። ያ ልውስ ለተወሰነ ጊዜ እንዲቆይ ይደረጋል። ይህ የሚሆነው ከቀድሞ የተረፈውና ከአዲሱ ዱቄት ጋር በተቀየጠው ሊጥ ውስጥ ያለው እርሾ አዲሱ ልውስ በማብላላት ኩፍ እንዲል በማድረግ ለዳቦነት እንዲያዘጋጀው ነው። ስለ እርሾ ቀደም ሲል በዘጸአት ምዕራፍ 12 ቁጥር 8 እንዲሁም ደግሞ በዘጸአት ምዕራፍ 15 ቁጥር 20 ውስጥ ተነግሮናል። በዚህ ክፍል እስራኤላውያን ከፋሲካ በኋላ ከባርነት ምድር በወጡ ጊዜ እርሾ ሁሉ ትተው ወይም ጥለው እንዲወጡ ተነግሯቸው ነበረ። እርሾ ያለፈን ነገር ወደ አዲሱ መተላለፍን ያመለክታል። እስራኤላውያን በሚጋግሩት ዳቦ ውስጥ ስለነበረው እርሾ የሚያውቁት ነገር አልነበረም። የእነሱ እውቀት ለምሳሌ አንዲት ሴት ዳቦ ለመጋገር ስትዘጋጅ ከሚቀጥሉት ዱቄት ጋር የምታቦከው ጥቂት ሊጥ ማስቀረት ብቻ ነበር። ይህ እርሾን ሳያቋርጥ ለማስተላለፍ ሲባል በየዕለቱ የሚፈጸም ተግባር ነው። እስራኤላውያን ከባርነት ሀገር ሲወጡ እዚያ የነበራቸውን እርሾ እንዲተዉ የተደረገበት ምክንያት ያለፈ የባርነት ሕይወታቸውን ፍጹም እንዲያቋርጡና ልዩ ወደሆነ አዲስ ሕይወት እንዲገቡ ነበረ። የመንፈሳዊ ትምህርት ቤት እንግዲህ ክርስቶስ እርሾውን እንደ ምሳሌ ሲጠቅስ የእግዚአብሔር መንግስት በክፉ የተበከለች ናት ማለቱ አልነበረም። ቀደም ሲል ወደ እግዚአብሔር መንግስት ሊገቡ የሚችሉት ዳግም የተወለዱ ብቻ እንደሆኑ ለኒቆዲሞስ ገልጦለታል። በኋለኞቹ ምሳሌዎች ደግሞ የዳኑት ሁሉ አሁን በእግዚአብሔር መንግስት የመኖራቸው እውነታ ብቻ ሳይሆን በሚመጣው የመሲሁ መንግስት ውስጥም ድርሻ እንደሚኖራቸው ገልጧል። ስለዚህ የምሳሌው ትኩረት ክፉን በሚወክለው እርሾ ተፈጥሮ ላይ ሳይሆን በሊጥ ውስጥ በተቀየጠ ጊዜ በሚኖረው አሰራር ላይ ነው። አንዲት የቤት እመቤት እርሾን ዳቦ ለመጋገር በተዘጋጀው ሊጥ ውስጥ በምትጨምርበት ጊዜ የማይቋረጥና ሊጡ ለጋገራ እስኪቀርብ ድረስ የሚሰራ ሁለንተናዊ ክንውን መፍጠሯ ነው። ሴትየቱ የመቡካቱን ክንውን ስራውን ከጀመረች በኋላ እንዲቋረጥ ወይም ወደኋላ እንዲመለስ የማታደርግበት ሁኔታ አይኖርም። በዚህ ቀላል መግለጫ ወይም ምሳሌ ክርስቶስ ያስተማረ የነበረው አዲሱ መለኮታዊ መንግስት ሲጀምር በሁሉም ስፍራና በማይታጠፍ ሁኔታ በተከታታይ የሚሰራ መሆኑ ነው። ቃሉ ሲዘራ ሊገታ በማይችል አኳኋን ያድጋል። ምድራዊ መንግስታት ሁሉ በወታደራዊ ኃይል ነበር የተመሰረቱት። ውጫዊ ኃይልን በመጠቀም የተመሰረቱም ነበሩ። ክርስቶስ ያስተምረው ግን ይህ አዲስ መለኮታዊ መንግስት የሚመሰረተው በውጭ ወይም በሚታይ ሳይሆን በጸጥታ በሚሰራ ውስጣዊ ኃይል መሆኑን ነው። በእርሻ ውስጥ የተሰወረው መዝገብና መልካሙ ዕንቁ። ማቴዎስ ወንጌል ምዕራፍ 13 ቁጥር 44 እስከ 45 ችግሩ ወይም የምሳሌው መነሻ እግዚአብሔር እስራኤላውያንን የመንግስቱ ህዝቦች እንዲሆኑ የመረጣቸው መሆኑንና በእነሱም አማካኝነት በዓለም ህዝብ ዘንድ ሊከብር መፈለጉን በብሉይ ኪዳን ግልጥ አድርጎታል። ሕዝቅኤል 36 ቁጥር 23 እስከ 38። እንግዲህ ጥያቄው በአዲስ መለኮታዊ አገዛዝ አማካኝነት የሚከናወኑ ምንድን ነው የሚል ይሆናል። በዚህ በአዲስ አገዛዝ አማካኝነት በአሁኑ ዘመን ለእግዚአብሔር የሚጨመርለት መልካም ነገር ምንድን ነው? መፍትሄው ክርስቶስ ለዚህ ጥያቄ መልስ የሚሰጡ ሁለት ምሳሌዎችን አዛምዶ አቅርቧል። ለእነዚህ ምሳሌዎች ትርጉም በመስጠት ረገድ ያላቸው ችግር ምሳሌዎች ግንዛቤ ማግኘት ያለባቸው ከሰብአዊ አመለካከት ወይስ ከመለኮት አንጻር የሚለው ነው። በመጀመሪያው ምሳሌ የተጠቀሰው ሰውየውና በሁለተኛው የተገለጠው ነጋዴ ግለሰቦችን የሚወክሉ ከሆኑ ምሳሌዎቹ የሚያስተምሩ ስለ መንግስቱ ፋይዳና ወደዚህ ለመግባት ስለሚኖረው አስፈላጊነት ይሆናል። በዚህ ትርጓሜ በመጀመሪያው ምሳሌ የተጠቀሰው የእርሻ ቦታና በሁለተኛው የተጠቀሰው ዕንቁ መንግስቱን የሚወክሉ ተምሳሌቶች ይሆናሉ። በመጀመሪያ ምሳሌ የተጠቀሰው ደስታ፣ የመንግስት ሰማያት ፋይዳ መገንዘብ ሲሆን በሁለተኛው
ምሳሌዎች ውስጥ የተጠቀሰው የመሸጥ ተግባር ወደ መንግስቱ ለመግባት በሚሻ ሰው የሚከፈለውን መስዋዕትነት የሚወክል ይሆናል። እንዲሁም በሁለቱም ምሳሌዎች ውስጥ የተጠቀሰው የመግዛት ተግባር ወደ መንግስቱ መግባትን ያመለክታል። እንግዲህ ከምሳሌዎቹ የሚተላለፈው ትምህርት በጊዜው ክርስቶስን ያዳምጡ የነበሩ ሰዎች እርሱ ይሰጣቸው ወደ ነበረው መንግስት ይገቡ ዘንድ የሚጠየቀውን መስዋዕት ሁሉ መክፈል እንደነበረባቸው ነው። ይህ የሚሆንበት ምክንያት በመጣው መንግስት በመሳተፍ ለሚገኙት ጠቀሜታ ሲባል ነው። ይህ አመለካከት የሚቻል ሆኖ ሳለ መልእክቱ ግን ሰዎች ወደ መንግስት የሚገቡት ራሳቸው በሚያቀርቡት መስዋዕትና ጥረት እንደሆነ የሚያስመስል ሐሳብ ስለሚጠቁም አንድ ጉልህ ችግር አለበት። ወደ መንግስቱ የሚገቡት መብት እንደገና በመወለድ ላይ የተመሰረተ በመሆኑ በዮሐንስ 3 ቁጥር 5 ይህ አቀራረብ ስለ ደህንነት የሚኖረው ትምህርት ወይም ዶክትሪን ሐሰተኛ ይሆን ነበር። ስለዚህ ምሳሌዎቹን ከመለኮታዊ አንጻር መመልከቱ የተሻለ ይሆናል። ከመጀመሪያው ምሳሌ ሰውየው፣ ከሁለተኛው ደግሞ ነጋዴው ክርስቶስን የሚወክሉ ሊሆኑ ይችላሉ። በመጀመሪያው ምሳሌ የእርሻውን ቦታ ቀደም ባሉት ተከታታይ ምሳሌዎች እንደተመለከትነው ዓለምን ይወክላል። የእርሻውን ቦታና ዕንቁውን የመግዛት ክንውን ክርስቶስ ለዓለም ሁሉ ኃጢአት ደህንነትን ያስገኝ ዘንድ በመስቀል ላይ የፈጸመውን ሥራ ይወክላል። መጽሐፍ ቅዱስ ውስጥ እንዲህም የሚል ቃል እናነባለን። እርሱም የኃጢአት ማስተስረያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 እና እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። ይህ የመግዛት ተግባር አዲስ ቅርጽ ለሚኖረው መንግስት መሰረት ይሆኗል። ከቤዛነት ወይም ከግዢው የተነሳ ዋጋ ከፋዩ የመልካም ዕንቁ የሀብት ባለቤት ሆነ። እነዚህ ነገሮች ለዋጋ ከፍዬ ትልቅ ፋይዳ ያላቸውን ጉዳዮች ይወክላሉ። በእርሻው ቦታ የተደበቀው መዝገብ በአዲስ ቅርጽ በሚመሰረተው መንግስት ውስጥ ድርሻ የሚኖራቸው የእስራኤል ቅሪቶች ያመለክት ይሆናል። ለዚህ ነው ሐዋርያው ጳውሎስ እንደዚሁ በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ ሮሜ ምዕራፍ 11 ቁጥር 5 የሚለው። ዕንቁ ከአሕዛብ መካከል በዚሁ በአዲስ ቅርጽ በሚመሰረተው መለኮታዊ መንግስት የሚሳተፍ የሚያመለክት ይሆናል። ያዕቆብ እንዲህ ብሏል፣ እግዚአብሔር ለስሙ የሚሆን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ። ሐዋርያት ሥራ ምዕራፍ 15 ቁጥር 14። ይህ ጳውሎስ እርሱ ሰላማችን ነውና ሁለቱን ያዋህደ፣ በአዋጅ የተነገሩትንም የትእዛዝን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው ከአይሁድና ከአሕዛብ ማለት ነው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 14 እስከ 15 ሲል ላስተላልፈው ትምህርት መሰረት ይሆናል። በዚህ አኳኋን ነው ሁለቱ ምሳሌዎች ክርስቶስ በአዲሱ መንግስት ፕሮግራም በኩል ወይም አማካኝነት ከአይሁድና ከአሕዛብ የተውጣጣ ልዩ ሀብት ለራሱ እንደሚገዛ ወይም እንደሚበዥ የሚገልጠው። ስለዚህ ከዚህ ምሳሌ ተነስተን እኛ የክርስቶስ ኢየሱስ ሀብቶች ነን፣ በውድ ዋጋ የገዛን ማለት ነው። መረቡ ማቴዎስ ወንጌል ምዕራፍ 13 ቁጥር 47 እስከ 50። ችግሩ ያለፉት መለኮታዊ አመራሮች ማለት ከገነት የአትክልት ስፍራ መባረር፣ የጥፋት ውሃ እልቂት፣ ከባቢሎን መበተን፣ ስደት እያንዳንዳቸው በፍርድ ወይም በቅጣት ነበር ያበቁት። ከእነዚህ በኋላ የዚህ አዲስ አይነት መለኮታዊ አገዛዝ ፍጻሜ እንዴት ይሆናል የሚል ጥያቄ ተነስቶ ነበረ። መልሱ ክርስቶስ ለመረቡ በተናገረው ምሳሌ ተሰጥቷል። መፍትሄው በገሊላ የተለመደ የአሳ ማጥመድ ዘዴ፣ ባህር ላይ በሁለት ጀልባዎች መካከል መረብ መጣል፣ በውሃው ውስጥ እንዳለ መረቡ ወደ ባህር መሳብ ነበረ። መረቡ ምርጫ ሳያደርግ ባህር ውስጥ ያገኘውን ሁሉ ስለሚሰበስብ አሳ አጥማጁ ለምግብ የሚውሉትን ከማይበሉት መለየት ይኖርበታል። ጥሩዎቹ አሳዎች ወደ ገበያ ሲወሰዱ፣ ለምግብ የማይሆኑት ይጣላሉ። በመጨረሻው ዘመን የሚሆነው ነገር ለመግለጫነት ጌታችን የተጠቀመው ይህን የተለመደ ክንውን ነበረ። ሕዝቦቹ በመላእክት አማካይነት እንደሚሰበሰቡ ተናግሯል። ጻድቃን ወደ መጪው የሺህ ዓመት የክርስቶስ መንግስት ሲገቡ፣ ኃጢአተኞች ግን ከዚህ ዕድል ይታገዳሉ። ደህንነት ያላገኘ ማንም ቢሆን ወደ ሺህ ዓመቱ የክርስቶስ መንግስት አይገባም። የኃጢአተኛ የመጨረሻ ዕድል ወደ እቶን እሳት ይጥላቸዋል። በዚህ ልቅሶ ጥርስ ማፋጨት ይሆናል። ማቴዎስ ወንጌል ምዕራፍ 13 ቁጥር 50። ኃጢአተኞች በእሳት ባህር ራእይ ምዕራፍ 20 ቁጥር 14 እስከ 15 ውስጥ ይሁን እንጂ ኃጢአተኞች ወዲያውኑ ወደ እሳት ባህር አይጣሉም። መጀመሪያ ወደ ሲኦል ይወርዳሉ። ይህ የሚሆነው ከስጋ ሞት በኋላ ነው። ኃጢአተኞች ታላቁ ነጭ ዙፋን ራእይ ምዕራፍ 20 ቁጥር 11 እስከ 15 ፊት ለፍርድ እስኪቀርቡ ድረስ በሲኦል እንዲቆዩ ይደረጋል። ከዚህ በኋላ ነው ለዘላለም ወደ እሳት ባህር የሚጣሉት። እንግዲህ ምሳሌው የሚገልጠው አሁን ያለው መለኮታዊ አገዛዝ የሚያበቃው ኃጢአተኞች
ከሚመጣው መንግስት በሚወገዱበት ፍርድ መሆኑ ነው። ጻድቃን ወደ 1000 ዓመት መንግስት ይቀጥላል። ቪዲዮውን ላይክ በማድረግ ብዙዎች ጋር እንዲዳረስ እንደዚሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ።